የማሜ ገመናን እንዳወራን አልገባውም። ስለ ግመል የሚያወሩበት እያንኮራፋ ስለሆነ ነው ብሎ ሳቀ። ማሜ መገለስ ይመጣለት ልክ እንደ ግመል ነው የሚያንኮራፋው የሚለውን አዲስ አላወቀው። ማሜ እንዴት ነህ? አላህ ሰላም ነህ? እግዚአብሔር ይመስገን። እፎይ አለህ? እፎይ አለው። እየሰማችሁ ነው። ማሜ ስራ ነው። ወክ ላይ ነኝ እኔ። ማሜ ይሰማል? ይሰማል። አዎ መልካም። ኢሳ እንደ እስልምና እንዳንተ ሙስሊም ነህ? መጀመሪያ እኮ ሙስሊም ነኝ። ለመጠየቅም ለማስተማርም የሆነ ክብር የሚባል ነገር አለ። ኢትዮጵያዊ አይደለም እንዳንተ። ትምህርትን እኮ ሃይማኖትን እኮ የምታስተምረው ከሆነ የሰውን ሃይማኖት አክብሬ እንጂ የሰውን ሃይማኖት እንደፈለክ እየታገላመጥክ እየተሳደብክ አይደለም። አሁን ይሄ ይመስላል ለአንተ። እኔ በነገራችን ላይ ልሳደብ አይደለም የገባሁት። ቤተክርስቲያን በቤቴ አሁን እንደዚህ እያልክ ነው የምታስተምረው? ምን አልኩኝ? ልጠይቅህ፣ እሺ መልስልኝ። መሐመድ እያልክ አላህ እያልክ እንደዚህ ስትሳደብ ነው የምታስተምረው። አሁን እንደዚህ እያልክ ማንን ትመልሳለህ? የምትመልስ ይመስላል። በዚህ ወይ ምን ብዬ ተሳደብኩ? መሐመድ እንደዚህ ነው የምንኮራፋው። መሐመድ ሲንኮራፋ አሁን ምን መረጃ አለ? ሰምተሃል? እሺ መረጃ ብሰጥህሳ መሐመድ መገለጽ ሲመጣለት እንደ ግመል እንደሚያንኮራፋ መረጃ ብሰጥህ? እስቲ አሳየኝ። መሐመድ መገለጽ ሲመጣ እንደዚህ ነው የሚያንኮራፋው በልበትን ቦታ በቁርአንም በመጽሐፍ ቅዱስም እስቲ አሳይ። በእጅ ካልጻፍክ በስተቀር በመጽሐፍ ቅዱስ እስቲ አሳይ። ሲጀመር እኮ በዚህ ውስጥ ያሉት እኮ ሙስሊም ናቸው። ሙስሊም አይገቡም። አንተ ክብር ስለሌለ ከአንተ ጋር እኮ ገብቶ ማንም የሚያወራ ሰው የለም። ወይ ለቅጣት ወይ ቅጣትን ሳትቀጣ ወይ ይቅርታ ሳትጠይቅ ጎንበስ ብለህ ማለት ነው። ስለዚህ አሁን እንደ ጉንዳን በእንትን ውስጥ ቁጭ ብለህ ዝም ብለህ ታወራለህ እንጂ ማንም ከአንተ ጋር የሚያወራ ሰው የለም። እኔ በነገራችን ላይ ይቅርታ አድርግልኝ። እኔ ልሳደብ አይደለም የገባሁት። ሃይማኖቴ የሰውን ሃይማኖት ተሳደብ አይልም። ክብር አክብረን አውራ የሚለው ሃይማኖትን ካስከፋ ይቅርታ። እኔ ሃይማኖቴ አልነካሁም። ከአንተ ጋር ነው ያወራሁት። ከጨረስክ ማሜ እሺ መልካም። ወደ ጥያቄያችን እንለፍ። ወደ ጥያቄያችን ሳይሆን መረጃ አመጣለሁ ብለዋል። እፎይ ነው ማነው መረጃ አመጣለሁ ያለ? መሐመድ ነብያችን ሰለላሁ ዐለይሂ ወሰለም የተከበሩት የዓለም ብርሃን ይንኮራፋሉ፣ መንፈስ ሲመጣ ይንኮራፋሉ ያለበትን ቦታ መረጃ ያምጣ። አሁን እየጠበቁለት ነው። ክፈትለት። እሺ ክፈትለት ይላል። ምንም መታወጣ ምንም የሌላ ውሸት። አውዝ ቢላሂ ይከፈትልሃል፣ ችግር የለውም። እሺ አዎ ሙት አርግቼ ልጠብቅ። እስቲ ክፈት። ካመጣውን ለምንድን ነው የምታደርገው ግን? ችግር የለም አሳየኝ። እኔ ችግር የለም አሳየኝ። ካመጣው ምን ታደርጋለህ? ካመጣኝ እኔ ኦርቶዶክስ ነው አለ ዛሬ። መልካም ልብ በሉ። መሐመድ መገለጽ ሲመጣለት እንደ ግመል እንደሚያንኮራፋ ካመጣውኝ ኦርቶዶክስ ይሆናል። ይሄ ወንድማችን። አዎ እስቲ አሳየኝ። ድገመው። ከዛ በፊት ያለኝ ኦፍይ ቆይ ቄዶ ከሱ ጋር እንጨርስ። መሐመድ መገለጽ ሲመጣለት እንደ ግመል እንደሚያንኮራፋ ካመጣውኝ ምን ትሆናለህ? ኦርቶዶክስ ይሆናል አልኩ። አስረግጬ ነው የምነግርህ። የሌላ ውሸትን የምትቀባጥረው ሁሌ ለመሆኑ ትልቅ ሰው ነህ። ውሸትን የምትናገረው ስድብ ነው። ከስድብ ውጪ ምንም የምታውቅ ነገር የለም። አንተ እፎይ ነው እያልኩ አለ። ኦርቶዶክስን ሃይማኖት አይደለም በነገራችን ላይ። ወይ አንዴ ተረጋጋ። ቡሃሪ 1789 አንዴ ክፈትልን፣ ወይንም ከከፈትከው አሳየንሽ። ስልክ አትደውሉ፣ ስልክ የምትደውሉ ረፉ። ኦኬ ትንሽ ብዥታ አለው እኔ ጋ። አረብኛ ይሁንልህ ወንድማችን።
لا እንግሊዘኛውን እናንብብልህ በአረብኛ ማሳየን ችግር የለም ችግር እሺ ትንሽ ብጅት አለው ካሜራን ጥረገው ክርስቲያን ኦኬ እንደዚህ ይላል ሳሂህ አልቡኻሪ 1789 ላይ እንደዚህ ይላል እሺ a man come to the prophet while he was at ምናልክ እሺ ክርስቲያን ይዳምበው Okay, እሺ a man come to the prophet while he was at Jiran. The man was wearing a cloak with had a trace of kaluk or sufar, a kind of perfume. The man asked the prophet, "What do you order me to perform in my umrah?" ትንሽ እንትን በለው So Allah inspired the prophet divinely. He was scared by a place of clothes. እንትን ይላል እኔ ጋ እንትን በለው ትንሽ እንትን በለው ወይንም መሀል ላይ አድርግልኝ እሺ ብዥታ አለበት እኔ ጋ መሀል አድርገው እሺ ዑመር ሊፍትድ ከሚለው ጀምሮ እሺ ወይን አስመርልኝ Allah inspiring me ከሚለው ጀምረ አስመርልኝ እና ትንሽ ጎላ አድርገው ከላይ ትንሽ አንድ መስመር ጨምርበት ወደ ላይ አንድ እሺ ወደ ላይ አንድ ስቴፕ ብጨምረው አሪፍ ነበር እሺ እንደዚህ ይላል ዑመር said to me come will you be pleased by looking at the prophet while Allah is inspiring him ዑመር ምን ይላል ና አላህ ሙሐመድን ኢንስፓየር ሲያደርገው ወይንም መገለጽ ሲመጣለት ማየት ትወዳለህን ብሎ ይጠይቀዋል I replied in the affirmative በፖዚቲቭ ሁኔታ ይመልስለታል ከዛስ መለስኩለት አለ ዑመር lifted one corner of the clothes ዑመር ከዛ ምን ያደርጋል አንደኛውን ጠርዝ የልብሱን ገለጸ and looked at the prophet who was snoring ምን እያደረገ ያለውን ልብሱን ሲገልጠው ልክ እያንኮራፋ ያለውን ሰውዬ ያሳየዋል ማን ነብዩ ማለት ነው the some narrator told that he said the snoring was like that of the camel I mean a camel የሚያንኮራፋውም እንደምን ነበር ይላል like that of what camel ተንተን ጀምራ አድርግልኝ አሁን አሳንሳትና the snoring was like that of a camel ምትለዋን ብቻ አስመርልኝ አሳንሳት አሁንም ያ ማሜ ያው ነብይ እንደግመል ያንኮራፋል ይላል በደንብ አይታይም አንተ የምታነባው ሌላ እዚህ የምናየው ሌላ my friend ዝም ብለህ በሌላው ነገር ለመሸወድ አትሞክር አንተ የምታነባው ሌላ እዚህ ጋር ያለው ሌላ my friend ያንተ አይን እንትን ነው እንዴ ሪቨርስ አድርጎ ነው እንዴ ነው ኢንቨርት ያደርጋ my friend እኔ እኮ ወይ ኢሳን ወይ ኢየሱስ ሊሳደብ ምትናገር ከሆነ የፈለከው ነገር ትናገራለህ እኮ እኔ አልሳደብም ኢሳ ኢየሱስ የማርያም ልጅ መልእክተኛችን ናቸው እሱም የአላህ መልእክተኛ እኔ ሊያንቆሽም ለመሳደብ አልሄድም እንት ፈለክ ተናገር አንተ ግን አልተጠብቃለህ ዋጋን ታገኛለህ ስለዚህ በደንብ አስተምረኝ የምታስተምር ከሆነ እሺ ማይ ፍሬንድ ያው ይታያል አሁን ትንሽ ካሜራው ጥራት የለውም ዛሬ ክርስቲያኑን ለመናገር ካሜራው ጥራት የለውም ሌላውን አጭበርብረው ችግር የለም ማንም የሚሸወድ የለም ሲጀመር እኮ በመጽሐፍ ቅዱስ ሆነ በምንም ኦርቶዶክስ ሁን የሚባል ነገር አያውቁ ምንም ነገር የለም ዝም ብላችሁ ነው ኦርቶዶክስ ብላችሁ እንትን የምትሉት ከዚህ ውጪ ምንም የምታውቁት ነገር የለም አሳያኝ አሁንም እኮ እየጠበኩልኝ ነው ምንም ያሳያ ነገር ምንም መረጃ ያሳያ ነገር የለም my friend
ነብዩ አዲስ እንደተወለደ ጥጃ የሚያቀስት ነበር። ይሄንን ታውቃለህ? ከአንቺ ጋር አይደለም እያወራሁ ያለሁት። አንቺንም ስድብ ነው የሚያስተምሩኝ ቤተክርስቲያን ውስጥ ልትሳደቢ ነው? ይሄ አዲስ እንደተወለደ ጥጃ ያቃስት ነበር ብሎ ሚለን ኢብኑ ከቲር ነው። አርሲራ ነበውያ ፔጅ 307 ላይ ኢብኑ ከቲር አዲስ እንደተወለደ ጥጃ ያቃስት ነበር ነብዩ መገለጥ ሲቀበል ይለናል። ነገር አታዞሪ ነብያችን ሰለላሁ ዐለይሂ ወሰለም የሚያቀርፉበትን እስቲ አሳያለሁ ብለዋል። አታቀሳስሪ አታቀያይሪ። ይሄው ተክ ከስሊም ተክሱ ነው ማሜ አትጩ ደንጎር ስኖር የሚለውን አሳየው አንዴ መልስለት። ስኖር የሚለውን አንዴ ወደ ስኖር የሚለውን አሳየው። ወደ ላይ ይውጣ። ዝቅ አድርጋ። አንተ ደግሞ ምንድን ነው እንትኑን በለው። አሁን I looked at the prophet who was snoring የሚለውን እንትን በለው አስመረው። ከላይ ኡመር lifted one corner of the clothes and looked at the prophet who was snoring የሚለውን አስመረው። ክርስቲያን ምን ሆናል ዛሬ? ተው ስኖሪንግ የምትለዋን ብቻ ጊዜ ላንብብለትና አልተርጉምለት። ቆይ ተው አትተርጉም። ስኖር የምትለዋን ብቻ አሳየው። ያንኮራፋም ብሎናል። ስኖር ማለት ምን ማለት እንደሆነ ይተርጉምልን። እቺን ተርጉምልን አንብበና። አንኮራፋም ብሎናል ነብዩ። ምንድነው የሚለው? የግመል ማንኮራፋት እንደዚህ ነው። ታሰባችሁ ግመል እንዴት እንደሚያንኮራፋ ማሚ ተርጉመውና እናሰማለን። ግመል እንዴት እንደሚያንኮራፋ አሁን እኮ ያሰማው ድምጽ ግን ከይቅርታ ጋር የግመል አይደለም የፍየል እኮ ነው። የግመልን እኔን አሰማችሁ ፈልጋችሁ አይገርም? የግመል ነው እንጂ የፍየል አይደለም። እንደዚህ ያንኮራፋ እና ነብዩ እንደዚህ ነበረ ላይ መገለጽ ሲወርድለት ልክ እንደዚህ ነበረ። ውጪ እንደ ሐዲሱ የሚያስቀምጠው ልክ እንደ ግመል ሲል እንደዚህ ነው። እንደዚህ አይነት ድምጽ ያሰማ ነበረ ነው። ማሜ አንብበው ማሜ አንብብ። ወጣ እንዴ? አንድ ጥያቄ አለኝ እዚህ ጋር። ቀጥል። እኔም ለዚህ ጋር የተሰበሰበው ሁላ ክርስቲያን ነው እኔ እንደማየው ማለት ነው። እና ምንድነው ጥያቄ ወይስ ለመጠየቅ ነው ወይስ ለመጠየቅ ነው? እዚህ ጋር የገባችሁት ግራ የገባኝ ነገር ማለት ነው። ለሁለቱም እሺ ማለት እኔ እዚህ ጋር ልጁን አሁን የጠየቃችሁ ነገር እኮ ማለት ከሱ ጋር የሚገናኝ ምናምን አይደለም። አይ ራሱ ነው የጠየቀኝ። እኔ አላልኩም። ምን አወራ መሰለ ቅድም እንደ ጨዋታ ላይ ላይቭ የገባው ልጅ ያንኮራፋል። ሲያንኮራፋ ልጁ ያንኮራፋ ነው ስንል ከዛ ማን ነው እሱ በጨዋታ ሙሐመድም መገለጽ ሲመጣለት ያንኮራፋል አለን። ከዛ ልክ እንደ ግመል ይላል አልን። አዲሱ እንደ ግመል ያንኮራፋል ይላል። ከዛ ገባና እናንተ ክርስቲያኖች ቀጣፊ ናችሁ፣ ሸታም ናችሁ፣ ማይል ነው የምትሉት አለ። ምኑን አልኩት። ሙሐመድ እንደ ግመል ያንኮራፋል ብላችኋል። ሙሐመድ ያንኮራፋል የሚል የለም አለኝ። መገለጽ ሲመጣለት አያንኮራፋም ስለው ኖ አያንኮራፋም አለ። ኦኬ መገለጽ ሲመጣለት ሙሐመድ ያንኮራፋል የሚል ካመጣውልህስ አልኩት ኦርቶዶክስ ሆናለሁ አለ። ድገመው አልኩት። ሙሐመድ ያንኮራፋል የሚል ካመጣህ ኦርቶዶክስ ሆናለሁ አለ።
አዲሱ ተከፈተና ከተነበበ በኋላ እናንተ ጥላቻ አለባችሁ፣ እናንተ እንደዚህ ናችሁ አለ። ጥላቻ የሚያስብለው ምንድን ነው? እሱ መረጃ መጣንልህ። ማመን አለማመን ያንተ መፍት ነው። ከዛ በኋላ ኦርቶዶክስ ሆናለሁ ብሎ ቃል የገባው ራሱ ነው። እኔ አይደለሁም የሚያስገድጄ እጁን ይዤ አፉን ይዤ መሳሪያ ደቅኜበት አይደለም። መረጃ ሲመጣበት እልህ ውስጥ መጋባት አስፈላጊ አይደለም። ማያውቀውን ሰው በመጀመሪያውኑ ማያውቅ ከሆነ ወይም መረጃውን እንዲውስጡ ልየው፣ ላጥናው፣ ልጠይቅ ይባላል እንጂ ማይሆን ነገር መናገር አስፈላጊ አልነበረም። እና እንደዛ ነው። በመጀመሪያ እድል ሰጠ ነው። በክርስቶስ አምላክነት በስቅለት ላይ እንደዚህ ጥያቄ ካለ ጠይቅ። አይ ካልክ ደግሞ መልሳለሁ ካልክ ደግሞ ኢሳ እንደ እስልምናው ምን አሳክቷል፣ ምንስ ሰርቷል፣ እሱን አስረዳን ብለናል ነው። አይ ነው የምፈልገው የእኛውን ነው አለ። መፍቱ ነው። ጠየቀን፣ መረጃ መጣን። እንደዛ ነው። እሺ እኔ የምጠይቅህ ደግሞ ከመጽሐፍ ቅዱስ ልጠይቅህ አንድ ያልገባኝ ነገር ማለት ነው። እሺ ዮሐንስ ወንጌል 17:3ን ግለጽልኝ ማለት አብራራልኝ። እሱን ዮሐንስ ወንጌል 17:3 አንተ ብቻ አምላክ። እሺ ክፈተው አንዴ። ዮሐንስ ወንጌል ምዕራፍ 3 17:3 ታምንበታለህ? ክፍሉን እኔን ነው? አይ አንብብልኝ ማለት ያብራራልኝ። ኦኬ ማለት ለምንድን ነው የጠየቀኝ ይሄን ክፍል? ግራ ስለገባኝ ልበል። ማለት ግራ የገባህ ለምንድን ነው እሱ? ፈርስት አብራራልኝና ልንገርህ እኮ። ጥያቄን ንገረኛ። ለምንድን ነው ምንድን ነው ይሄ ጥያቄ? ምን ሆነ? አሁን እንደዚህ ይላል ክፍሉ፣ እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ ዘላለም ሕይወት ናት ይላል። ምንድን ነው እዚህ ላይ ጥያቄ? አይገባህ ምንድን ነው ማለት ነው? ቃል ለምን ነው የምንረብሸው? ቃል ሚውታር አሁን እኔ በጠየቀህ ለአንተ ዘላለም ሕይወት ምን ማለት ነው ብለህ ምንድን ነው የምትለኝ? የዘላለም ሕይወት ምንድን ነው ብትለኝ ኢየሱስ ክርስቶስ ነው ብዬ እልሃለሁ። ኢየሱስ ክርስቶስ እኮ ምን እኮ በሱ ማመን እሱ ምን መሆኑን ነው። እቺ የዘላለም ሕይወት ነች አለ እኮ። ያቺ የዘላለም ሕይወቱ ደግሞ ማለት ነው በክርስቶስ ማመን ነው። የሚያምንብኝ የዘላለም ሕይወት ይሆናል እንጂ ዘላለም አይሞትም ይላል ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ። ስለዚህ በእርሱ ማመን፣ እርሱን ማመን፣ እሱን መከተል፣ ክርስቶስን እንትን ማለት የዘላለም ሕይወት ነው። እርሱን መብላት፣ እሱን መጠጣት የዘላለም ሕይወት እንደሚያሰጥ ዮሐንስ ወንጌል ምዕራፍ 6 ላይ ስለሚናገረው ማለት ነው። ስለዚህ በእርሱ ማመን የዘላለም ሕይወት። ጥያቄ ምንድን ነው እዚህ ላይ እያልኩህ ነው። ማለት አሁን እዚህ ጋር ዘላለም ሕይወት ማለት ኢየሱስ መላክ ማለት መልእክተኛ መሆኑን እያሳየ አይደል? እዚህ ጋር ኦኬ፣ እዚህ ጋር መልእክተኛ ነው ስለሚል ያ ነው ጥያቄ ለአንተ የሆነብህ። ማን ነው የላከው? አባቱ። መልካም። ስለዚህ አብ ልኮታል። አብ ከላከው አባቱ ከላከው ኢየሱስ መልእክተኛ ነው ማለት ነው። መልእክተኛ እኛ እንደምናምነው ሁላ ማለት ነው። መልካም። እናንተ እንደምታምኑት አይደለም። ምክንያቱም ሱራ 6:101 ላይ አላህ አባት መሆን አይችልም ሚስት ስለሌለው ማለት ነው። ሱራ 19:89 እስከ 91 ላይ ለአራማን ልጅን ወለደ ያዛሉ። ይሄ ከባድ ንግግር ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ይቀረባል። ከዚህ ንግግራቸው ባይቆጠቡ ለአራማን ልጅን ያዘ ወለደ በማለታቸው ብሎ ይናገራል። ይሄ ንግግር አላህን አባት ማለት ልጅ አለው ማለት ሰማይ እንዲቀደድ፣ ምድር እንዲሰነጠቅ፣ ተራሮች እንዲናድ የሚያደርግ ነው ብሎ የሚናገረውን ልክ እኛ እንደምንናገረው ነው አትበል። ስህተት ነው። ምክንያቱም አላህ አባት መሆን ስለማይችል ማለት ነው። ልጅ ሊኖረው ስለማይችል ሚስት ከሌለው በስተቀር ማለት ነው።
ስለዚህ እዚህኛው አስተምሮ ላይ ግን ዮሐንስ ወንጌል ምዕራፍ 17 ማለት ዮሐንስ ወንጌል ከምዕራፍ 1 ጀምሮ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ብሎ ቃል ሥጋ ሆነ ብሎ የጀመረ ነው እንጂ በአንዴ ምዕራፍ 17 አልደረሰም። ምዕራፍ 1ን ሳይጽፍ ማለት ነው። ምዕራፍ 1 ጽፎ ምዕራፍ 2 ጽፎ ምዕራፍ 3 እንደዛ ብሎ ነው ምዕራፍ 17 የደረሰው። ይሁን ምዕራፍ 17 ላይ መጣና አባቱ ልጁን ልኮታል። መልካም አባቱ ልጁን ከላከው አባቱ ለልጁ ምንድነው እሱ አለ? ይሄ የዘላለም ሕይወት ነው አለ። ያ የዘላለም ሕይወት ደግሞ ምንድነው? እሱ በልጁ ማመን ነው። በልጁ ማመን የዘላለም ሕይወት ያሰጣል። ያ መላክ ማለት አንተ ምትሄደው እንዴት መሰለህ? በልጁ ማመን ሳይሆን ያለው ምንድነው ያለው? ሆነውን ያለው እውነተኛ አምላክ ብቻ የሆነ አንተን የላከውንም ልብ በል የላከውንም ኢየሱስን ክርስቶስን ኢየሱስ ክርስቶስን ያውቁ ዘንድ ልብ በል አባትነት እንጂ። ኦኬ ኢየሱስ አባት ነው ልጁ ነው? ማንን ያውቁ ዘንድ ነው የሚለው? ኢየሱስን ነው። የዘላለም ሕይወት የሚያሰጠው ማንን ማወቁ ነው? ኢየሱስ መልእክተኛ መሆኑን ነው። ምንድነው የሚለው? ክፍሉን አንብብ። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት ይላል አይደለ? የላከውንም ይላል እዛ ካየካ እኮ ምን አልኩ? ያላከውም አልወጣኝም እኮ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት ይላል አይደለ? እሺ ይላል። አያየው መልካም። ስለዚህ ኢየሱስ ክርስቶስን ማወቅ የዘላለም ሕይወትን ያሰጣል አይደለ? መልስልኛ እንደ ክፍሉ አንተ እንደጠቀስከው መልስልኝ እንጂ ከዶ የዘላለምን ሕይወት እንግዲህ አንድ ፍጡር ይሰጣል ሊለኝ ነው ማለት ነው። እንግዲህ እንደ እስልምናው ካየ ፍጡር ነው ካለን ሄዶ ኬዳ ኤኒዌይስ ዝም ካልክ ስለዚህ ምንድነው እሱ እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። እቷ ማንን? አብ ዘላለም አምላክ እንደሆነ እውነተኛ አምላክ እንደሆነ ከሐሰተኞች አምላክ የተለየ ያ እውነተኛ አምላክ የተባለ አብ ከቃሉ የተለየ ማለት አይደለም። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። ምክንያቱም አብ አስቀድሞ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 አንዴ ክፈተው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። በልጁ እንዲያምኑ ዓለሙን እንዲሁ እንደወደደ ልጁን እንደሰጠን አብ ይናገራል። ይህ ክፍል አይደለ? ልጁ ደግሞ መልሶ ይህንን ክፍል በዛኛው ፈሰረልን ማለት ነው። ቁጥር 3 ላይ ባለው ፈሰረልን፣ ገለጸልን ማለት ነው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ልጁም ማወቅ ልጁም ማመን ዘላለማዊ ሕይወት ያሰጣል ማለት ነው። ዘላለማዊ ሕይወት ያሰጣል። ራሱም ደግሞ እንዲህ ብሎናል 11:25 ዮሐንስ ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳ ሕያው ይሆናል። ምን ይሆናል? የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አላት።
ስለዚህ ኢየሱስን ማወቅ በእርሱ ማመን የዘላለም ሕይወት ያሰጣል። ዘላለማዊ ሕይወት ያሰጣል። ታምናላችሁ ወይ ነው ጥያቄው? ታምናላችሁ ወይ ነው ጥያቄው? እንደዛ ታምናላችሁ? እንደ ክፍሉ ታምናላችሁ ወይንስ ተላከ የሚለውን ነው? ተላከ የሚለውን እንዴት ነው የምትረዱት? ልክ ለምሳሌ ከዚህ ጋር ሳሂን ሂድና ቡና ግዛና ና ብለው ከዚህ ገስት ላይ ይወርዳል። ሳሂ ከዚህ ይወርድና እዛ ሱቁ ጋር ይደርሳል ማለት ነው። የሆነ ቶፊክ ወይንም እንደዛ አይነት ሱቅ ጋር ይሄዳል። እንደዛ ነው የምትረዱት ተላከ የሚለውን ነው? እንደዛ ሳይሆን አምላክ በሁሉ የሞላ ነው ብለን ነው የምናምነው። እግዚአብሔር በሁሉ የሞላ ከሆነ በሁሉ ያለ ከሆነ ተላከ ስንል ለእኛ እንዲገባን የተነገረ ቃል እንጂ ተላከ ሲባል ከሆነ ቦታ ጎሎ የሆነ ቦታ የተገኘ ማለት አይደለም። ከሆነ ቦታ አንሶ የሆነ ቦታ ላይ የሚታይ ማለት አይደለም። ተላከ ሲባል በስጋ ተገለጠ፣ የማይታየው ታየ፣ ማይዳሰሰው ተዳሰሰ ለማለት ነው። በስጋ ተገለጠ ለማለት ነው እንጂ ከሆነ ቦታ ላይ አንሶ ከሆነ ቦታ ላይ የሚኖር ማለት አይደለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ላይ ቅድም የጠቀስከው ላይ ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱ በሰማይ የሚኖር እግዚአብሔር የሰው ልጅ ነው ይለዋል አይደለ? አንዴ ክፈተው። ቁጥር 13 ላይ በምድር እያየኸው በሰማይ ከሰማይ የወረደ ነው ይለዋል። ነገር ግን በሰማይ ያለ ነው ይለዋል አይደለ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ የሚኖረው የሰው ልጅ ነው አለው አይደል? በሰማይ ያለ በምድር ያለው በሰማይ ያለው በሁሉ የሞላ ስለሆነ እርሱ ማለት ነው። ስለዚህ ተላከ ሲባል እንደው ከአንዱ ጋር አንሶ ወደ አንዱ ጋር እንትን የሚል ማለት አይደለም። በስጋ ተገለጠ ለማለት ነው። ስለዚህ ያ አባቱ ፍቃዱ ምንድነው? እሱ አይ ቲንክ ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ ያ ፍቃድ ደግሞ ምንድነው? እሱ በልጁ እንዲያምኑ ነው። በልጁ እንዲያምኑ ፍቃዱ በልጁ በወልድ እንዲያምኑ ነው አይደለ? ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ አይደል? ስለዚህ የዘላለም ሕይወት ከዚህ አንጻር ነው። ወደ ክፍሉ መልሰው ቁጥር 17 አይሚን 17:3 ላይ 17:3 እውነተኛ አምላክ ብቻ ይሆን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናትና። ጥያቄው ምን ነበረ? አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት የምትለው ነው ጥያቄው። ጥያቄው ምንም ግልጽ አይደለም ነበር፣ ብዙም ግልጽ አይደለም። ተላከ የምትለዋን ይዞ ነው። ስለዚህ ተላከ የምትለው ከዚህ አንጻር ነው የምንረዳው የዘላለም ሕይወት እንደሚሰጥ። የላከውም ደግሞ በእርሱ አይተን እሱን አምነን ፍቃዱ ምንድነው ያ በልጁ እንድንድን ከሆነ ይሄ ለእኛ አስተምሮ የሚረዳን ነው። ምናልባት እውነተኛ አምላክ ብቻ ይሆን ይላል ማንን? አብን። ስለዚህ አብ ብቻ ነው አምላክ ኢየሱስ አምላክ አይደለም ለሚሉ እኛ አብ ከመንፈሱ የተለየ ነው ከቃሉ የተለየ ነው ብለን አናምንም። አምላክ እስትንፋስ ከሌለው ግዑዝ ነው። ቃል ከሌለው ዲዳ ነው። አላህ ቃል ከሌለው ዲዳ ነው። እስትንፋስ ከሌለው ነፍስ ህይወት ከሌለው ሙት ነው። ምናልባት አላህ እንደዛ ከሆነ ህይወት ከሌለው ሙት ነው። ቃል ከሌለው ዲዳ ነው። ስለዚህ አንተ እውነተኛ አምላክ ብቻ ይሆንክ ሲለው ህይወት ያለው ነው፣ ህያው ነው። ህያው የሚሆነው ደግሞ በማን ነው? ህያው የሚሆነው እስትንፋሱ ማን ነው? መንፈስ ቅዱስ ነው። እውነተኛ የሆንክ አምላክ ሲለው ቃል አለው፣ ከቃሉ የተለየ ማለት አይደለም። ነገር ግን ይሄ ምንድነው? ከጣዖታት ሲለየው ነው። ከጣዖታት ሲለየው ነው። እውነተኛ አምላክ ብቻ የሆንክ የተባለው ማን ነው? አብ ነው፣ አባት ነው። ሱረቱ ዙሩፍ ላይ 81 አያ ላይ ለአራማን ልጅ ካለው ልጁም ለልጁ ተተገዦች የመጀመሪያ ነኝ በል ይለዋል። ስለዚህ የአምላክ ልጁ ምንድነው የሚሆነው? አምላክ ነው የሚሆነው እንደ ቁርአን አስተምሮ ማለት ነው። የበቅሎ ልጅ ሰው ልትሆን አትችልም። የሰው ልጅ ደግሞ ፈረስ ሊሆን አይችልም። የአምላክ ልጅ አምላክ ነው የሚሆነው ብሎ ነው ያስቀመጠው ቁርአኑ ማለት ነው። ስለዚህ
እዛው ቁጥር 5 ላይ ሲያስቀምጠው ምን ይለዋል? ቁጥር 1 ላይ ምን ይለዋል? አስቀድሞ ቁጥር 1 ላይ እሺ፣ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ። አባት ሆይ ምን አለ? አባት ብሎ ይጠራዋል። ታዲያ ኢየሱስ አባት ብሎ አባቱን ጠርቷል። እናንተ አላህን አባት ብላችሁ ትጠራላችሁ? ሱራ 5:17 ላይ፣ ሱራ 6:101 ላይ፣ ሱራ 19:89-91 ላይ፣ ሱራ 17 21:7 ወይንም 17 ላይ እና እንደዚህ አይነት ቦታዎች ላይ ለምን አላህ ያወግዛል ታዲያ እነኝህን ጥቅሶች? ቀጥታ የሚጋጭ ከዚህ ክፍል ጋር ማለት ነው። ይሄን ለምንድን ነው እሱ ኢየሱስ ያለው? አንድም ለእኛ ሊያስተምረን አባት ሆይ አለ፣ ጸሎትን አቀረበ። ኦኬ ሰዓቱ ደርሷል። ልጅህ አለው። የሚገርም ነው። አባት ብቻ አይደለም ያለው፣ ልጅህ አለው። ያከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው በመሐመድ ላይ ኢየሱስ ስልጣን አለኝ ይላል። ታምናላችሁ? ይህን ክፍል ስጠቅሱት ቁጥር 2 ላይ ልጅህ ያከብርህ ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው መሐመድን ቀጥቅጦ ጠፍጥፎ ገሃነምና ገነት ሰዎችን የማስገባት ስልጣን አለው። መሐመድን ወደ ገሃነም ጠልዞ መክተት ስልጣን አለው። ያው በስጋ ሁሉ ላይ ስልጣን እንደሰጠኸው ከሰጠኸውም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። የዘላለም ሕይወት መስጠት ይችላል። የጠቀስከው ክፍል በስጋው የተሰጠው በመለኮት ከአብ ጋር አንድ ስለሆነ ማለት ነው። በመለኮት አንድ ስለሆነ ሜቢ ኔትወርክ ቀይ ያበራ ነው ሰማላ። ስለዚህ ይህንን ክፍል ስጠቅስ አንድ ቁጥር እንኳን ዝቅና ከፍ ስትል እስልምናን ድባቅ ይመታባል። ቁጥር 5 ላይ አድርገው። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ ይለዋል። ዓለም ሳይፈጠር ክብር ነበረው። በማ ዘንድ? በአብ ዘንድ፣ በአባቱ ዘንድ። ልጁ ዓለም ሳይፈጠር ልጁ በአባቱ ዘንድ ክብር ነበረው። ይህን ታምናላችሁ? ሙስሊሞች ታምናላችሁ? በስጋ ላይ ሁሉ ስልጣን አለው። ያ ስልጣኑ ዓለም ሳይፈጠር በአብ ዘንድ ደግሞ ምን ነበረው? ክብር ነበረው ዓለም ሳይፈጠር። ይህን ታምናላችሁ? ይህን ትቀበላላችሁ? ስለዚህ አንተ ብቻ አምላክ ሲል ምን እያለ ነው? ከጣዖታት እየለየው ነው። አይ ቲንክ ዮሐንስ ወንጌል ኖ ይሁዳ መልእክቱ ላይም ያስቀምጠዋል። አንተ ብቻ አምላክ ብሎ ራሱን አብን እንዲሁም ደግሞ በአንደኛ ዮሐንስ ምዕራፍ 5 ላይ ይመስለኛል ቁጥር 20 አካባቢ ላይ ቼክ አድርጋቸው። ሜቢ ጥቅሶች እየረሳው ነው። የእግዚአብሔር ልጅ እንደመጣ አለ። ልብ በሉ፣ ማን እንደመጣ? የእግዚአብሔር ልጅ እንደመጣ አባት ብሎ የመሰከረውን ራሱ ዮሐንስ ምን ብሎ ይነግረናል? ስለ ኢየሱስ ራሱ ነው የጻፈው። ይህንንም የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን ከሐሰተኛው ያኛውን ሊለየው ነው ብያችሁ ነበር። እውነተኛም የሆነው እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ ምንድን ነው? አምላክና የዘላለም ሕይወት ነው። ልጁ ምንድን ነው? እርሱ እውነተኛ አምላክ ነው። እና ሜቢ አበዛው ይመሰለኝ እንዳላሰለቻችሁ። ቃለ ሕይወት ያሰማልን። እፎይ ቢላል ገብቷል። ቢላል ማቀጠል ትችላለህ ጥያቄ ካለ። ወይ የመጀመሪያ ቦታ ነበረ አሳልፋችኋል። ልጁ ሲወጣ ነበረ እስከባልኩት የት ቦታ? የመጀመሪያ ምዕራፍ ነበር። ልጁ እንትን ሆኖ አልወጣም። ምን አሁን ያብራራ የነበረው ነው? ቅድም
እኮ የትኛውን ዮሐንስ 17:3 ነው እኮ አሁን እኮ አብራራ። አልሰማኸውም? እስካሁን ሲያብራራ የነበረው እሱን ቁጥር ብቻ ነው። ጥያቄ ምንድን ነው እዛ ላይ? ሌላ ጥያቄ ጠይቅ። ሌላ ከአምላክ ጋር በተያያዘ ኢየሱስ ሙስሊም ነው? እንደዚህ አይጻፍም። አጻጻፋችሁ አልተማርክም? ስንተኛ ክፍል ነው ያቋረጥከው? ስንተኛ ክፍል ነው ያቆምከው? እፎይ እንዴት ነህ? ሰላም ነው አለው። እኔ የሚታደገች ሶስት ጥያቄ ነበር የምጠይቀው። ቆይ ከመጠየቅ በፊት ትመልሳለህ። አሁን አንተ ኢሳ የምትሉት አካል ሙስሊም ለመሆኑ 3 መረጃ አልጠይቅህም። አንድ መረጃ እስቲ ስጠኝ። ኢሳ የሚባል አካል ሙስሊም ለመሆኑ ማስረጃ፣ ልብ በል፣ ከራሱ አንደበት ሙስሊም እንደሆነ የተናገረበትን አንድ ማስረጃ ስጠኝ። እስራኤሎች አምላካችሁ አምላኬ አንድ አምላክ ነው። የጠየቁ ምንድን ነው? አምላክ አለው። አምላኩ ደግሞ አንድ አምላክ ነው። አንድ አምላክ ደግሞ አንድ አምላክን የሚያመልክ ደግሞ ይባላል። ቆይ ተረጋጋ። ወደ አምላኩ ደግሞ ይጸልይ ነበር፣ ለአምላኩ ይጾም ነበር። ስለዚህ ይሄ ሰውዬ ምን ይባላል? ሙስሊም። አዳምጥ። ተረጋጋ። ኢሳ የሚባል አካል በታሪክ ለመኖሩ እና ሙስሊም ለመሆኑ አንድ ማስረጃ ስጠኝ ነው ያልኩህ። ኢሳ የሚባል አካልስ ሙስሊም ነው፣ አንድ አምላክ ያመልክ ነበር። ስለዚህ ሙስሊም ነው። ሙስሊም አይደለም ካልክ እምነቱ ምንድነው? አስረዳ አንተሽ። ሙስሊም ካልሆነ እምነቱ ምንድን ነበር? እስኪ ማስረጃህን አቅርብ። ወዳጄ ዋቄ ፈታ እምነት የሚከተሉም አንድ ፈታ ዋቃ ቶኮ ብለው ነው የሚያምኑት። ሰሚ ለመፋከኑ ዋቃ ቶኮ ብለው ነው የሚያምኑት። ሰማይና ምድርን የፈጠረ አንድ አምላክ ብለው ነው የሚያምኑት እነሱም። ስለዚህ እኔ የጠየቅኩህን ብቻ ኢሳ የሚባል አካል በቁርአን ውስጥ መሐመድ የነገራችሁ ካራክተሩ እንደዚህ ብሎ ያለው፣ ለምሳሌ ኢሳ ያላቃለው ብለህ ታምናለህ? አሁን እኮ ብዙ ነገር እያነሳ ነው ያለው። አንድ ነገር አንስብ፣ አንድ ነገር ማውራት ያለብህ። እኔ አዋናው ኢሳ ያላቃል። ብዙ ክርስቲያን ከስር ያዳመጡ ነው። ሐዲስና ቁርአን ሲያነብላችሁ እኮ በእንግሊዘኛ ነው የሚያነበውና በራሱ የሚተረጉመው። በአማርኛ ከፍቶ ያንብብላችሁ እንዲትረዱ። ለምን እዚህ ፈረንጅ የለም፣ ያለው ሙሉ አማርኛ የሚናገር ነው። ከስር አማርኛ የሚጽፍ ነው። አማርኛውን ያስነብባችሁ። ለምን በራሱ ተርጉሞና በራሱ ተርጉሞ ነው ያጭበረብራችሁ። ለምሳሌ አዳምጣ እግዚአብሔር ልጅ አለው ወይ ደግሞ እንደገና በአብ በወልድ በመንፈስ ቅዱስ ብሎ በግምት እንደሚያስተምሯችሁ አብ ወልድ መንፈስ ቅዱስ ኢየሱስ አያውቀውም፣ በፍጹም አያውቀውም። ተረጋጋ። ስለሆነ የሚነግራችሁ እንግሊዘኛ አትስሙት። በርበሪያ ነው፣ መደበቂያ ነው። ጠይቀኝ ልመልስልህ። ጠይቀኝ ልመልስልህ። አሁን ግን በአማርኛ ሐዲስ ላይ ከስላችሁ አሁን ያነሳ በኢየሱስ ተረጋጋ። አሁን የጠቀስከውን ጥቅስ ራሱ ዜሮ ልከትብህ እኮ ነው። ቆይ አዳምጥ። እንዴት ዜሮ እንደምከትብህ ታውቃለህ? ጥያቄ ጠይቀኝ ብዬ በምትጠይቀኝ እመታብሃለሁ። ጥያቄ ጠይቀኝ። አሁን ኢየሱስ ምንድን ነው እሱ ነበር ያልከኝ? ይጸልያል ነው ምንድን ነበር ያልከኝ? ቀጥል ጥያቄ። ወደ አምላኩ ይጸልያል። ወደ አምላክ የሚጸልይ ደግሞ ሙስሊም ነው። በቃ ሌላ ምንም ነገር የለም። እኔ ዋናው ነገር ምንድነው አሁን የገባሁበት ማስረጃ እንግሊዘኛ አያጭበርበራችሁ። በእንግሊዘኛ አይደበቅም። ፕሊስ ተረጋጋ። ማስረጃ እንደዚህ ቦታ ላይ እንደዚህ ብሎ ጸልያል የሚል ማስረጃ ስጠኝ።
ወደ ማን ነበር የሚጸልየው? ወደ አባቱ ነው የሚጸልየው አይደለ? ወደ አባቱ ይጸልይ ነበር። አምላካችሁ አምላኬ አለ። ይኸውልህ አምላካችሁ አምላኬ አለ። አምላካችሁ አምላኬ ማለት ምን ማለት ነው? መጽሐፍ ቅዱስ ላይ ግባ አንብብ። አምላካችሁ አምላኬ ጥቅሱን ንገረኝ። ለምን አምላካችሁ አምላኬ ነገር አምላክ ነው ማለት ራሱ ስድብ ነው። ገባህ? አንድ አምላክ ያለውን አካል አምላክ ነው ማለት ጥቅሱን ተናገር። ጥቅሱን ተናገር። ምን ላይ እንደዛ መጽሐፍ ቅዱስ ላይ አምላካችሁ አምላኬ ይላል። ስለዚህ አምላክ ያለው ነገር ደግሞ አምላክ ሊሆን አይችልም። የመሐመድ መንፈስ ከባድ ነው። የመሐመድ መንፈስ ሲጠናወታችሁ እንደዚህ ነው። አስቀድሞ ምን አለመሰላችሁ? ወደ አባቱ ጸሎት ያደርጋል እያለ ነበረ ቀደም። ከዛ ወደ አባቱ ነው ጸሎት የሚያደርገው አለና መልሶ ደግሞ ምን አለ? ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ የሚለውን ነገር አያውቀውም አለ። ኢማጂን አብ ወልድ መንፈስ ቅዱስ የሚል ነገር አያውቅም አለችን። ልመታበት ስላሰብኩ ነው። አብ ማለት ምን ማለት እንደሆነ አልገባውም። አስቀድሞ አባቱ ብሎ እንደገና ደግሞ አብ ወልድ መንፈስ ቅዱስን አያውቅም አለ። ወልድ ማለት ምን ማለት እንደሆነ አያውቅም ይሄ ልጅ። ወልድ ማለት ምን ማለት ራሱ እንደሆነ አያውቅም ማለት ነው። ወልድ አብ ማለት አባቱ ማለት እንደሆነ አያውቅም። አስቀድሞ የጠቀሰውን ጥቅስ መልሶ ራሱን በዜሮ አጣፋው ማለት ነው። እና ተረጋጋና ሙስሊም የሆነበትን ኢሳ የሚባል አካል ሐዋርያቶች እንዳሉት ስለሚናገር ሱራ 61 ላይ ቁጥር 14 ላይ እነኛ ሐዋርያቶቹ እስልምናን እንዴት እንደሰበኩ የት እንደሰበኩ ብነግረኝ ደስ ይለኛል። ከዛ ጥያቄ እቀበላለሁ። እኔ እምነቱ ምንድነው? አንተ መጀመሪያ አስረዳ። ኢየሱስ እምነቱ ምን ነበር? ኦኬ መልካም። እሺ ማይክ ያዝ። ኢየሱስ ክርስቶስ የሚታመን አምላክ እንጂ የሆነ የሚያምን አምላክ አይደለም። ሜቢ አላህ የሆነ አምላክ ወደ አምላኩ ይጸልይ ነበር። አዳምጣ። እሺ እንደዛ ከሆነ አምላክ ሆይ ያለ ለምን ይጸልያል? ለምን ይማጸናል? ስለዚህ አንተ ከመጽሐፍ ቅዱስ ውጭ ነህ ማለት ነው። እሺ የቱ ጋር ነው የጸለየው? ታውቀዋለህ ክፍሉን? ይህም ካልክ ኢየሱስ ካልጸለየ ስለዚህ አሁን ከመጽሐፍ ቅዱስ ውጭ ነው ማለት ነው። እንደምን እንጋጫለኝ? እኛ ምን እናምናለን መሰለህ? እሺ አዳምጥ ወንድማችን፣ ምን አዳምጠሽ ማይካስ ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን። በስጋ የተገለጠ አምላክ ከሆነ ደግሞ ፍጹም ሰው፣ ፍጹም አምላክ፣ ፍጹም ሰው ብለን ነው የምናምነው። ፍጹም ሰው ነው ስንል ለእኛ ቤዛ ሊሆነን እንደመጣ ሁሉ እሱን እናምናለን። ሊያገለግለን ነው የመጣው። እንድናገለግለው ሳይሆን የመጣው ሊያገለግለን ነው። ጸሎት ማድረግ ምንድን ነው የሚለውን መተርጎም አለበት። ወንድማችን ሙስሊሙ ጸሎት ራሱ መተርጎም አለበት። ጸሎት ማለት እኔ እናንተ እንደምታስበው ማለት ብቻ አይደለም። ጸሎት ማለት ንግግር ማለት ነው። ስለዚህ ወልድ ከአባቱ ጋር ይነጋገራል። ወልድ ከአባቱ ጋር ምን ያደርጋል? ይነጋገራል። ኢየሱስ ከአባቱ ጋር ይነጋገራል። ስለዚህ ለምን ጸሎት አደረገ ሲባል አንድም ክርስቶስ የመጣው ለእኛ ምሳሌ ሊሆነን ነው። ምሳሌ ሊሆነን ሊያስተምረን፣ ጸሎት ማድረግ እንዳለብን ሊያሳየን ጸሎት አደረገ። ወደ አባቱ ጸለየ። ለምን መጸለይ አለባችሁ ብሎ ሊያስተምረን ልንማር ጸሎት አደረገ። ምንድነውና እሱ በስጋ የተገለጠ አምላክ ነውና፣ በስጋ የተገለጠ አምላክ እንደመሆኑ ለእኛ ምሳሌ ሊሆነን ማስረጃ። እሺ ዮሐንስ ወንጌል ምዕራፍ 13 ቁጥር 16 ክፈትልኝ። እሱ ምሳሌ ሊሆነን እንደመጣ መጽሐፍ ስለሚነግረን ማለት ነው። ክፈትልን ክርስቲያን። በስጋ ተገልጬ የሚል በእውነት አንድም ኢየሱስ አልተናገረም። አዳም በስጋ እንደተገለጠ ያሳያለሁ። ችግር የለውም። እሺ 13 14 አካባቢ ይመስለኛል። አንዴ ክፈትልኝ ዮሐንስ
ምሳሌ ለኛ ሊሆነን እንደመጣ እሱ የሚያደርጋቸው ነገሮች ለኛ ምንድናቸው? አርያና ምሳሌ ናቸው። አንድም ቤዛነት እንዳለ ሆኖ ቤዛነቱ በደም ያገኘነው ድህነት ቤዛነት እንደሆነ ሁሉ ያደረጋቸው ነገሮች ደግሞ እኛ ምሳሌና አርያ ናቸው። እኔ ለእናንተ እንዳደረገው እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ። ክርስቶስ እንዳደረገው እኛ እንድናደርግ ምን ሰጥቶናል? ምሳሌ ሰጥቶናል። ቁጥር 15 ያለው ላይ ማለት ነው። ስለዚህ ክርስቶስ ለእኛ ምሳሌ ሊሆነንም ነው የመጣው። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 1 ላይ ቅድም ተመልክተናል። ወደ አባቱ ጸሎት ሲያደርግ ማለት ነው። ዮሐንስ ወንጌል ምዕራፍ 20 ላይ ቁጥር 18 ምናምን አካባቢ ላይ ጸሎት ሲያደርግ አለ። አዳምጥ ሰውዬ ፕሊስ አዳምጥ። መልካም ትሉኛላችሁ አትሉኝም አይደለም። አሁን ተረጋግታ አዳምጥ። ስለዚህ ክርስቶስ የመጣው አንድም ምሳሌ ሊሆነን ነው። ምሳሌ ሊሆነን ከሆነ ደግሞ ይሄንን አስተምሮናል። ጸሎት ደግሞ ምንድነው? እሱ አብ ከወልድ ጋር የሚነጋገር አምላክ ብሎታል። አዎ አምላክ ብሎታል። አንዴ ክፈትልኝ ክፍሉን። ኦኬ ይሄንኛው ቀደም ያየነው ነው። ይሄንኛው ላይ እንሂድበት። እሺ ቁጥር 1 ላይ ጸሎት ስለማድረግ ቁጥር 1 ላይ መልሰው። እሺ ኢየሱስ ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል፣ ልጅ ያከብር ዘንድ በስጋም ላይ ሁሉ ስልጣን እንደሰጠኸው ለሰጠህ ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። ይሄ ንግግር ነው። አብ ከአባቱ ጋር የሚነጋገረው በምን ላይ? በስጋ ላይ ስልጣን እንደሰጠው። እሱ ሞሮፍ የፈለጋት ዮሐንስ ወንጌል ምዕራፍ 20 ላይ ያለችዋን ይመስለኛል። አንድ መልስልኝ። 20 ላይ ያለውን አድርግልኝ። ሞሮፍ ብዛ የሚጠቅሱት እሱን ስለሆነ ይህንን ጥቅስ ስትጠቅሱ እስልምናን በዜሮ ታባዙታላችሁ። ወንድማችን ሙስሊሙ ይህንን ጥቅስ ስትጠቅሱ በዜሮ ታባዙታላችሁ። ምክንያቱም ዮሐንስ ምዕራፍ 20 ከመድረሱ በፊት ከምዕራፍ 1 ጀምሮ ስለ ጌታ አምላክነት እየነገረን መጥቶ ነው ምዕራፍ 20 የደረሰው። ሌሴ ፎር ሴክ ኦፍ አርጉመንት እንስማማና ምዕራፍ 20 ብቻ እንመልከት እስቲ። ኢየሱስ ገና ወደ አባቴ አላረኩም ያለው መቼ ነው? ይህንንስ የተናገረው መቼ ነው ካልን ከትንሣኤ በኋላ ነው አይደለ? አንሳ ማይክን። ሞቶ ከተነሳ በኋላ ነው አይደለ? ወንድማችን ማይክን አንሳ። ሙስሊሙ መቼም ይህን ክፍል ስትጠቅስ አንብበህ ነው። ማይክን አንሳ። ይህንን የተናገረው ክርስቶስ ሞቶ ከተነሳ በኋላ ነው ወይንስ ሳይሰቀል ገና ነው? ማይክን አንሳ። ከተሰቀለ በኋላ ነው ሳይሰቀል ነው? ይህንን የተናገረው ክርስቶስ ከመሰቀሉ በፊት ነው ከተሰቀለ በኋላ? ስለምን መሰቀል ነው የምታወራው? ይሄን ክፍል የተናገረው መቼ ነው? ይሄን የሚለው በጣም ነው አይደለ? መጽሐፍ ቅዱስን ጎበዝ። ይሄ የሚለው ምንድነው? ኢየሱስም ገና ወደ አባቴ አላረገውምና አትንኪኝ። አልጠየኩም። አንብበይልኝ ብዬ አልጠየኩም። ይሄን የተናገረው መቼ ነው የተናገረው? ስለማድረግ ነው የሚያወራው። ስለማድረግ ነው የሚያወራው። መልካም። ከትንሣኤ በፊት ነው የተናገረው። ወደ አባቴ አላረገውም። አሁንም ተረጋጋ። ይጠቅመኛል ብሎ ወደ አምላካችሁ አትጩህ። ስለዚህ ይህንን የተናገረው ክርስቶስ ከትንሣኤ በኋላ ነው ወይንስ ከተሰቀለ ተሰቅሎ ከሞቶ ከተነሳ በኋላ ነው ወይንስ ገና ሳይሰቀል ነው ይህን የተናገረው? ይህንን ክፍል መቼ ነው የተናገረው? ይህንን ጥቅሱ ነው እንጂ ማንበብ ያለብን። ስለዚህ መሰቀል አለመሰቀሉ በሰዓቱ ስራ ላይ የሆነ የጻፈውን ነገር ነው የምናነበው። እናንተ አሁን መለስ አድርገው የምናነበው። እሺ ከቁጥር 1 አድርገው
ቆይ ችግር የለውም። ከቁጥር አንድ እናድርገው። አምላክ አለው ኢየሱስ ቆይ አምላክ ያለው ነገር አዳምጣት እንዳታ አምላክ ነው ስለማይችል ክርስቲያኖች ተረጋጋ። ዳኑ። ከቁጥር አንድ እናድርገው። አትጭበርበሩ። ቆይ አዳምጥ። ጥቁር ስቶንን ለማምለክ ለምን ትቸኩላለህ? ወጣ። ስለዚህ አላቅም አለ። ካላወቅ አንዲት ጥቅስ እንዴት ሰው አንዲት ጥቅስ አንድ ቁጥር መሀል ዘሎ እንደ ጦጣ ፊት ይላል። የሆነች እንትንን ያነባል። ቢያንስ ይህን ምዕራፍ እንኳን አላነበብከውም። ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ምናምን እያለ ይቀጥላል። ክርስቶስ ከትንሣኤ በኋላ ነው ይሄ ሞቶ ከተነሳ በሶስተኛው ቀን ከመቃብር ድል አድርጎ ከተነሳ በኋላ ነው። ምዕራፉ ላይ ወሰድልኝ። አሁን እነሱ የሚጠቅሱት ላይ እሺ፣ ኢየሱስ ገና ወደ አባቴ አላረገውም አትንኪኝ አላት። መቼ? ከተነሳ በኋላ ማለት ነው። እንደ ሙስሊሞች አስተምሮ ደግሞ ኢየሱስ አልሞተም፣ አልተሰቀለም። ይህ ክፍል ደግሞ እየነገረን ያለው ክርስቶስ ሞቶ ተነስቶ ነው። ወደ አባቴም አድርጋለሁ እያለን ነው። አልገደሉትም፣ አልሰቀሉትም፣ ተመሰለባቸው የሚለውን አስተምሮ በጠረባ የሚል ጥቅስ ነው። ይሄ ጥቅስ ይጠቅመኛል ብለህ ያመጣኸው ጥቅስ። እሺ እንደዚህ ይላል። ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ አለ። ገና የመጀመሪያዋ መስመር ሲጀምር ገና ወደ አባቴ አላረግኩምና አትንኪኝ አለ። ስለዚህ ኢየሱስ አባት አለው ማለት ነው። ወደ ማን ነው የሚያደርገው? ወደ አባቱ። አላህ ደግሞ አባት መሆን አይችልም። ማስረጃ ሱራ 6:101 ላይ ለእርሱ ሚስት የሌለችው ሲሆን ልጅ እንዴት ይኖረዋል ይላል። አላህ አባት ለመሆን ቆንጅዬ ህንዳዊ ሴትን ወይንም ደግሞ ቆንጅዬ ኢትዮጵያዊትን ኮረዳ አግብቶ ካልወለደ በስተቀር አባት መሆን አይችልም። ይህ ክፍል ደግሞ እየነገረን ያለው ኢየሱስ እያለን ያለው አብ አባቴ ነው እያለን ነው። ምን አይነት አባት? የባህሪ አባቱ። ዕብራውያን ምዕራፍ 1 ላይ እንደሚነግረን ማለት ነው። ስለዚህ አባቴ ነው አለ። አትንኪኝ አላት። ለምንድነው አትንኪኝ አላት? አንድ ከክህነት አንጻር ነው። ስልጣነ ክህነት ለወንዶች እንጂ ለሴቶች ስላሌለ ማለት ነው። ነገር ግን ወደ ወንድሞቼ ሄደሽ አላት። እኔ ወደ አባቴና ወደ አባታችሁ ወደማ ወደ አባቴና ወደ አባታችሁ። ለምን ወደ አባታችን ሳይል ጨፍልቆ አላለም? ወደ አባታችን ሄደሽ ወደ አባታችን ንገሪ አላት? አላለም። ለምን? ወደ አባቴና ወደ አባታችሁ አለ። ምክንያቱም አብ ለወልድ አባትነትና አብ ለኛ ያለው አባትነት ልዩነት ስላለው። ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ክፈትልኝ። እሺ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ ልብ በሉ፣ ለተቀበሉት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ለሚቀበሉት ወደ እርሱ ነው ለመጡት ምን ተሰጠ? ስልጣን ተሰጣቸው። ምን ይሆኑ ዘንድ? የእግዚአብሔር ልጆች ይባሉ ዘንድ። እነርሱ ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፍቃድ ወይንም ከወንድ ፍቃድ አልተወለዱም። ይሄ ስጦታ ነው አይደለ? ምክንያቱም ስትቀበል ይሰጣሃል። ምን? አባትነት። እግዚአብሔር አባታቸው ይባላል። በምን? በጸጋ ሲቀበሉት። የወልድ ግን እንደዛ አይደለም። ማስረጃ ዕብራውያን ምዕራፍ 1 ቁጥር አይ ቲንክ 1 ላይ የወልድ አባትነት ለወልድስ ምንድነው? እሱ ከጥንት ጀምሮ አለ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። እግዚአብሔር አስቀድሞ ለነቢያት በብዙ አይነት ጎዳና ሲናገር ከቆየ በኋላ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ምን? ዓለማት በተፈጠሩበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። እርሱ አለ ማ? ልጁ ማለት ነው። እርሱም የክብሩ መንጸባረቅና የባህሪ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ
በሰማያት በግርማው ቀኝ ተቀመጠ ይላል። ስለዚህ የወልድ ልጅነት ለአብ ምንድነው? እሱ የባህሪው ምሳሌ ነው። የኛስ የጸጋ ነው። ስለዚህ ወደ አባቴና ወደ አባታችሁ ሲል በዚህ ለየው። የእናንተ አባትነት ወልድ ለእናንተ አባትነት በምን አይነት ነው? የጸጋ ነው። ለኔስ የባህሪ ነው ብሎ ለየልን ማለት ነው። ወደ ክፍሉ ተመለሳውን